ውሃ ህይወታችን ነው። ከውሃ አልባ መኖር አንችልም። ለመታጠብም ይሁን ለመስራትም ይሁን ለመጠጣትም ይሁን ያው ውሃ ቧንቧ ውሃ መኖሩ በፊት በጣም ተሰቃይተው ዲባኖስ ይቀደ ነበር። 4 ሰዓት ነው የሚፈጀን። በቀን 2 ጊዜ እንሄዳለን። ቆሻሻ ውሃ እንቀዳለን። በጣም እንትን እስካሁን በቃ ልገልጽ ራሱ በቃ ያስጠላኛል። በቃ እሱን ላስታውስ ማለት ነው። ቧንቧ የሚባል የመጣው አሁን ቅርብ ሰዓት ነው። ቧንቧ የውሃ ሲበላሽ እዛ ነው ምን ደውለው ዝሮ ያው ስራ ሲመጣ መጀመሪያ ያለውን ስራ እናጠናለን። ከባድ ቀላል የሚለውን ማለት ነው። ከዛ የሚያስፈልገውን ነገር ይዘን ወደ ስራ እንሄዳለን። የተጎዱ ማህበረሰቦችን እንደገና ተጠቅመው ደስተኛ ሆነው እነሱ ደስተኛ ሆነው ማየት እና በንጹህ አቅርቦት እየተጠቀሙ ማየት ያ ለኔ ደስተኛ የሚያደርገኝ ያ ነው። ልጆቼ በስነ ስርዓት ይማራሉ። በቂ ንጹህ ውሃ አግኝተው አእምሯቸውን በንጽህና ነው የሚማሩት።